እንደሚታወቀው በእስልምና ቀልድ ጨዋታ እነዚህን ነገራቶች ይፈቀዳሉ በልኩ እስከሆነ ድረስ ማለት ነው። ነገር ግን ቀልድ ስንላይ ቀልድም ሆነ ጨዋታ ስንጫወት እውነት ላይ የተመሰረተ ሰዎችን የማይጎዳ ብቻ አላህና መልእክተኛው በሚወዱት መልኩ መሆን መቻል አለበት እንጂ እንደፈለግን መናገር አይፈቀድልንም። አንዳንድ ጊዜ ሰዎችን ለማሳቅ ብለን እንዋሻለን፣ ሰዎች ላይ እናለግጣለን። እንደዚሁም ደግሞ በዘር በጎሳ በተለያዩ ነገራቶች በጥቁረታቸው በማነሳቸው በማጨራቸው በመርዘማቸው ሊሆን ይችላል፣ በውፍረታቸው ሊሆን ይችላል። በተለያዩ ነገራቶች ለምሳሌ አጭር ሰው ስናይ በጣም የሆነ ያንን ሰውዬ ያጭር ምናምን እያለን እናገራለን። የሆነ ጥቁር ሰው ስናይም በተመሳሳይ ወይም ደግሞ የሆነ ብቻ በውፍረት ምናምን ይሄዱባ ምናምን እያልን እንትን እንላለን። የከሳው ሰው ካየን ደግሞ የቀጫጫ ምናምን እያልን እንትን እንላለን። ግን ይሄ ነገር በጣም ከባድ ነገር ነው። ያን ሰውዬ ይሄን መባልን አይፈልግም ሲጀመር። ገብታችኋል? እንደዚህ ብለን ስንናገረኛ በሰዓቱ ምንም አይመስልንም። ነገር ግን ይቺ ነገር እያንዳንዷ ነገር ትጻፋለች። ወይም ደግሞ ለቀልድ ብለን የተለያዩ ንግግራቶችን እንናገራለን። በኮመንት ሊሆን ይችላል ምናምን፣ ወይም ደግሞ ላይ ቁጭ ብለን ሊሆን ይችላል የተለያዩ ነገራቶች፣ ወይም ደግሞ ሰዎች ለማሳቅ ብለን ሊሆን ይችላል የተለያዩ ነገራቶች ላይ እንናገራለን። ይሄ ነገር ግን ዋጋ ያስከፍለናል። የአላህ መልእክተኛ አለይሂ ሰላቱ ሰላም ምን አሉ በዚህ ዙሪያ? ቃል ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን አሉ? ኢነ ረጁል አሉ አንድ ሰውዬ እኮ ለየተከለሙ ንግግርን ይናገራል። ቢከሊመትን አንዲትን ንግግር ይናገራል፣ ከሊማን ይናገራል። ላ የራ ቢሃ በእሰን እሱ ምንም ነገር አይመስለውም። ያኔ መጥፎ ይሆናል ብሎ አያስብም። በእሰን ያኔ ጥሩ መስሎ ስለሚታየው ጥሩ መጥፎ ይሆናል ብሎ ይሄ አያስበው። መጥፎ ይሆንብኛል ብሎ አያስበው። ግልጽ ነው። ነገር ግን የህዊ ቢሃ 70 ኸሪፈን ፊናር ነገር ግን 70 ዓመት ጥልቀት ያለው ጀሃነም ያስገባናል። 70 ዓመት ጥልቀት ያለው ጀሃነምን ይገባናል የአላህ መልእክተኛ አለይሂ ሰላቱ ሰላም። ስለዚህ ጥንቃቄ ልናደርግ ይገባል። እስከዛ ድረስ አድርገነው ከነበረ እስከተባለ በምንችል አቅም ተውበት ማድረግ፣ ወደ አላህ ሱብሓነሁ ወተዓላ መመለስ፣ እነዛን ሰዎች ያስቀየምናቸው ሰዎች ምናምንም ካሉ እነዛን ሰዎች ይቅርታ መጠየቅ። ቃለ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን ይላሉ? ፈኢነል ዐብደ አንድ ባሪያ እኮ ኢዛ እዕተረፈ እዕትራፍ ካደረገ ወንጀሉን ከተናዘዘ ቢዘንቢሂ ያኔ ወንጀሉን ከተናዘዘ ثم ታበ ኢለላህ ወደ አላህ ሱብሓነሁ ወተዓላ ከተመለሰ ታበላሁ ዐለይሂ አላህ አዘወጀል ይምረዋን ብሏል። መሐሪ ጌታ ነው ያለን። ነገር ግን እስከዛሬ ድረስ ያበላሸነውን እናስተካክለው፣ ተውበት እናድርግ። ካሁን በኋላ ጥንቃቄ እናድርግ። ለምንናገረው እያንዳንዱ ንግግር ተጠያቂ ነን። ገብቷችሁ? አንዲት ንግግር እንናገራለን፣ ያቺ ግን 70 ዓመት ጀሃነም ውስጥ ልታስገባን ትችል። ጓደኞቻችንን ወይም ደግሞ የምናውቃቸውን ሰዎች ለማሳቅ ብለን የምንናገራት ንግግር፣ ለቀልድ ብለን የምንናገራት ንግግር ዋጋ ያስከፍለናልና ጥንቃቄ እናድርግ። መቀለድ አልተከለከለም፣ መጫወት አልተከለከለም እንደነገርኳችሁ። ግን የምንናገረው ንግግር እውነት ላይና ሀቅ ላይ የተመሰረተ ሆኖ ጥሩ ንግግር መሆን መቻል አለበት። አላህ ያፈዘኩም። አላህ መልካም ከሚናገሩ ጀነትን ከሚገቡ ጀነተል ፊርደውስን ከሚገቡ ያድርገን። ተውሂድ ላይ ይግደለን፣ ሽርክን ያስወግድልን። አላህ ያፈዘኩም። አሰላሙ አለይኩም።